ይህ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? በቀን ምን ያህል ውሃ እንደሚያስፈልጋችሁ ታውቃላችሁ? የሰውነታችሁን ክብደት ግማሽ። ለምሳሌ 100 ፓውንድ ከሆናችሁ 50 አውንስ፣ 200 ፓውንድ ከሆናችሁ 100 አውንስ፣ እንደዛ እያለ ይቀጥላል ማለት ነው። የሰውነታችሁን ክብደት ወስዳችሁ ለሁለት አካፍሉና ያን ያህል አውንስ ውሃ ያስፈልጋችኋል ማለት ነው በቀን። ፊትነስን ጤና መጠበቅን ስታስቡ ውሃ የማይረሳ ነገር ነው ማለት ነው። ከምግብ ከኤክሰርሳይዝ እኩል የውሃ መጠናችንን የምንጠጣውን የውሃ መጠን ማሰብ አለብን ማለት ነው። የማይጠጣላችሁ ከሆነ እንደዚህ በኩከምበር፣ በጂንጀር፣ በሌመን፣ በሚንት እያጣፈጣችሁ በዛውም ዲቶክስ ያደርግላችኋል ሰውነታችሁን መጠጣት። እንደገና ደግሞ በፍሩት እዚህ ጋር አሁን የማረገው ብላክቤሪ፣ ብሉቤሪስ፣ ስትሮበሪስ፣ ኦል ቤሪስ ማለት ነው እና ራዝቤሪ እና አንድ ቅርንጫፍ ሚንት አርጌ ለ1 ሰዓት ወይም ከዛ በላይ አቆየዋለሁ። ከዛ በኋላ ስጠጡት ያም ነው ማለት ነው። አሁን እኔ ለምሳሌ 135 ፓውንድ ነኝ፣ ሌሴ 140 ፓውንድ ነኝ። ለማካፈል እንዲመቸን 140ን ለ2 ስናካፍለው 70 አውንስ ይመጣል ማለት ነው እና በቀን 70 አውንስ እና ከዛ በላይ ከጠጣው አሪፍ ነው ማለት ነው እና በቻላችሁ መጠን አሪፍ ባትል ላይ ኢንቨስት አድርጉ። ይሄ አሁን የምጠቀምበት ዋተር ባትል 40 አውንስ ነው። ስለዚህ በቀን በዚህ 2 ከጠጣው አይኖም ጎልደን ማለት ነው እና እናንተም እንደዚህ ለመለካት የሚመቻችሁ አንድ ባትል ፈልጋችሁ ጠጡ ማለት ነው። ቴንክ ዩ ባይ ባይ።